ሰላም እንደምን ሰነበታችሁ ውድ ተመልካቾቻችን የዕለቱን ዜናዎች ይዤላችሁ የቀረብኩት እኔ ነው ዘላለም ነኝ አብራችሁን ቆዩ። የስምንተኛ ክፍል ብሔራዊ ፈተና ተፈታኝ ለሆኑ ተማሪዎች ለፈተና ዝግጅት የሚያግዛቸውን ስልጠና መሰጠቱንና በቀጣይ ሳምንት የሞዴል ፈተና እንደሚሰጥ ርዕሰ መምህሩ ተናግረዋል። የቀድሞ አንደኛ ተማሪዎች በጽሁፍ ወይም በንግግር ከማስተማር ባሻገር በተግባር ማየታቸው ትምህርቱ አይረሴ እና ተጨባጭ ያደርጋል ሲሉ የቀድሞ መደበኛ ርዕሰ መምህር አስታውቀዋል። የአዲስ አበባ አካባቢ ጽዳት እና ቁጥጥር ቢሮ እንዲሁም ከወረዳ 4 የትምህርት ጽሕፈት ቤት ጋር በመሆን አካባቢያቸውን ማጽዳታቸውን ተገልጿል። ርዕሰ መምህር ዮርዳኖስ አበበ ልጆች በሰልፍ ስነ ስርዓት ላይ ሊዘምሩ የሚችሉትን መዝሙር አቀናብረው መልቀቃቸውን አሳውቀዋል። Step, 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 we walk in line, nice and slow, we're doing fine, hands to ourselves, eyes forward too, walking safely, yes we do, walk, walk, walk to class, not too slow, not too fast, quiet feet and smile so bright, doing it the right way feels just right. ከዜናዎቹ ጋር እኔ ነው ዘላለም ነበርኩኝ። እስከ ሳምንት ቸር ሰንብቱ።